እስኪ ስለ ፍቅር ትንሽ እንባባል። እንኳን አደረሳችሁ ለ2018 መልካም የመስቀል በዓል እያለን ትንሽ ስለ ፍቅር እንማማር። ፍቅር ማለት ሞት ነው። የፍቅር ትርጉም ሳይገባ አታፍቅሪ። ፍቅር ማለት በምትወደው ሰው ውስጥ ራስን መግደል ነው። የሚቻልህን ያህል ጥልቅ በሆነ ሞት ውስጥ ራስን ትገላለህ። የምትሞተው በምትወዳት ሴት ነፍስ ውስጥ ነው። ዕለት ዕለት ወደ ጥልቅ የነፍስ ቦታ ትወሰዳለህ። ፍቅር ወደምታፈቅራት ሴት የነፍስ ቦታ የምታደርገው ጉዞ ነው። ጉዞውም ማቆሚያ የለውም። አንዲት ሴት ስታፈቅር በአንተ ሕይወት ውስጥ ከአንተ በላይ ዋጋ አላት። ፍቅር ማለት ያለምንም ቅድመ ሁኔታ መማረክ ማለት ነው። ምክንያቱም አንዳች ቅድመ ሁኔታ የምታስቀምጥ ከሆነ ከምታፈቅረው ሰው በላይ ለራስህ ዋጋ ሰጥተሃል ማለት ነው። ፍቅር ሞት ነው። ፍቅር ማለት መረዳዳት ነው። ፍቅር ማለት መተሳሰብ ነው። ፍቅር ማለት መቻቻል ነው። ፍቅር ማለት መግባባት ነው። ፍቅር ማለት ሕይወት ነው። ፍቅር ማለት አንድነት ነው። ፍቅር ማለት ምስጢር ነው። እኔ ለኔ ከማለት ስግብግብነት ያርቀን። ፍቅር አንድነትን ይስጠን። 2018 ፍቅር እንደ ሸማ ያልብሰን። አሜን አሜን ያለ ይሁን ይደረግለት።